ሰላም ነው። ሰላም ናችሁ? ሰላም ነው። በክራይስቶሎጂ እና በትራይሎጂ ትነጋገራለህ? አስቀድመ ለምን ሰላም አልከኝ? ሐዲስ እኮ ይከለክል ነበር። እሺ፣ አሁን በፖይንቱ ላይ መነጋገር ትችላለህ? ይቻላል። ጥያቄ አለኝ። እሺ፣ አሱስ ኦኬ። ትነጋገራለህ ወይ? በፖይንቱ ላይ ነው የተባልከው። በነገራችን ላይ ሐዲሱ እየተናገረ ያለው ሙስሊሞች አሰላሙ አለይኩም ቀድማችሁ አትበሉ ካሏችሁ ግን ወአለይኩም ብላችሁ መልሱ ነው የሚለው። ክርስቲያን ወይ አይዳዊ አሰላሙ አለይኩም አትበሉ ነው የሚለው። አሰላሙ አለይኩም የሙስሊም ሰላምታ ነው። ሐዲሱ እንደዛ ነው የሚናገረው። እዛው ላይ ደግሞ በመንገድ ላይ ከተገናኛችሁ መጀመሪያ ሰላምታውን ጨርስ። ግፏቸው ይላል። እንደዛ አይደለም የሚለው። መጀመሪያ ሰላምታውን ጨርስ። አሁን ሰላም ያልኩ ምክንያት ኢትዮጵያዊ ሰላምታ ነው። ሰላምታ ያልኩ እንጂ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብዬ አላልኩም። ለምን አሰላሙ አለይኩም ወራህመቱላሂ ወበረካቱ? ቆይ ልነግርህ ነው እኮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ የጀነት ሰላምታ ነው፣ የሙሚን ሰላምታ ነው። ስለዚህ ያንን ሰላምታ ቀድማችሁ አትበሉ ካሏችሁ ግን ወአለይኩም ብቻ በሏቸው ራሱ ብሎ ነው ሐዲሱ ላይ የተቀመጠው ማለት ነው። ሱነን አቡ ዳውድ ላይ ያለው ማለት ነው። ኤኒዌይ ሌላ አርዕስት ለመክፈት ስላሰብክ ወደዚህ ተመለስና፣ መመለስ አልፈለኩም ነበር ግን የመለስኩልህ እንዲሁ ዝም ብሎ በቃ የታለፈ ነገር እንዳይመስልህ ነው። በነገረ ክርስቶስ ላይ መነጋገር ትችላለህ? ነገረ ክርስቶስ ላይ ወይም ደግሞ ነገረ ስላሴ ላይ ጥያቄ አለኝ። አትቀበሉም? ኦኬ፣ መነጋገር ትችላለህ ወይ ነው የጠየቀው? እሱን እችላለሁ። መጀመሪያ ጥያቄ ላቅርብና ኦኬ፣ በቃ መነጋገር ከፈለክ አብዱ ከሪም አለ አለ ኡስታዝ ከፈለክ ቀጥል። በቃ ነገረ ክርስቶስ ላይ አውሩ። አንዴ ጥያቄ ልጠይቅ መጀመሪያ፣ እሱም በኋላ ትጠይቃለህ ጥያቄውን። በነገረ ክርስቶስና ችላችሁ አመልሱም። ባይዘው አሁን ያወራው ላይ ገላትያ ምዕራፍ 2 አሁን ያወራው ላይ አሁን ይሄ ስለ ሰላምታ የተወሰነ ነገረክ ኡስታዝ። ሰላም አትበሏችሁ። ሰላም አንተን ሰው ሰላም ካልተናገረም ሐዲሱን ላምጣልህ። ምንም አልመለሰልኝም። ባይዘው አንዴ ተረጋጋ። አንዴ አንተ እኮ አይደለም የተወሰነው ተመልሰው አልተመለሰም የሚለውን አሁን ሐሳቡ ኦዲየንስ ላይ ተብሏል። አሁን ደግሞ አንተ ያንተን ሳይድ ደግሞ መልሻለሁ የምትለው ነገር ትነግረናለህ። ለምሳሌ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 11 ላይ ቁጥር 10 ላይ ማንም ወደ እናንተ ቢመጣ ይህን ትምህርት ባያመጣ ወይም የክርስትናውን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት። ሰላም የሚለው ከክፉ ስራው ይካፈላል ይላል። ሰላም ስትል ይተላለፋል ክፉ ስራ እያለ ነው። እዚህ ከቤታችሁ ሜታፎሪካል ነው። አብራችሁ የነሱን ነገር ሼር አታርጉ ማለት ነው አይልም። እንደዛ እዚህ ላይ ሰላም በቤታችሁ አትቀበሉ። ቆይ በቤታችሁ መጀመሪያ እናንተ መጨረስንና ነው ወደዚህ የምታልፉ። እዛ ላይ እኮ አንተ አልተመለሰልኝ ብለህ 50 ዓመት ቁጭ ስትልኛ 50 ዓመት ቁጭ አሁን እዚህ ላይ ኡስታዙ እንዳለው የሚል ነገር የለም። በቃ ያው አሁን ይሄኛውን ሐሳብ የለማቶ በቃ ይሄኛውን ሐሳብ ደግሞ አንተ መልስልን። አንተ በተራ እዚህ ጋር ደግሞ ማንም በቤታችሁ ቤታ ይሄን ትምህርት ባይመጣ በቤታችሁ አትቀበሉ፣ ሰላም አትበሉ ይላል። ሰላም የሚለው ከክፉ ስራው ይካፈላል ይላል። ቤታ አትቀበልም ማንኛውም ሰው። ስለዚህ እናንተ ጋር ማንም ሙስሊም መመረስ ምንድን ነው የሚለው? ምንድን ነው የመለስክልኝ? ይሄ ዘይባዊ ነው። ስለምንም የምን ዘይቤ ነው እዚህ ጋር ያለው? አሁን ያን ለምን አመልስልኝም? አንተ ለምን መጽሐፍ ቅዱስ ውስጥ ትደበቃለህ? ይሄ ልጅ ጤነኛ አይደለም። አብዱ ከሪም ጤነኛ ነኝ ኡስታዝ፣ ጤነኛ ነኝ። ኢየሱስ አምላካችን ይባረክ። ጤነኛ ነኝ። ኦኬ፣ በቃ ሚውት አድርግና ወይ ተቀመጥ ወይ ደግሞ ታችሁን እንትን በል። ዝም ብሎ የተንዛዛ ነገር ብዙም ከቤቱ ጋር ታይም ስላለን በነገር ክርስቶስ ላይ መነጋገር ከፈለገ ይነጋገራል። ካልሆነ ግን ሕክምና ነው የሚያስፈልገው። አንዳንድ ሰዎች መርፌ የሚያስፈልጋቸው ሰዎች አሉ። አንዳንድ ሰዎች ታብሌት የሚያስፈልጋቸው ሰዎች አሉ። አሁን ይሄ ታብሌት ሳይሆን መርፌ ነው የሚያስፈልገው። ስለዚህ ሌላ ሰው ይግባና አይ ቲንክ ጊዜያችንን ዝም ብሎ እንትን ገተታ እየያዘ ነው ያለው። ኦኬ፣ አንቲባዮቲክ ይወጋ መርፌ። ቀጥል አብዱ ከሪም። ሰው አስገባ። አዎ፣ ስለ ኢየሱስ አውሩ ሲባሉ ሌላ ሐሳብ ሳይድ የሆነ ነገር ያነሳሉ። ከዛ በኋላ እዛ ላይም አይጸኑም። ስለ ሰላም ታነጻ ወደዚህ ሲሆን በቃ ርዕስ ቀይራችሁ ቢያንስ ጽኑ። እዛ ላይ የቀየራችሁት ርዕስ ላይ አትሊስት ጽኑ። አሁን ስለ ኢየሱስ ታወራለህ ያለው ኡስታዝ ክራይስቶሎጂ ላይ አይ አልፈልግም ስለ ሰላምታ አለ። ሰላምታው ላይ ስንመጣም ሰላምታውን የማይፈልገው ጀስት የሆነ እስልምና ላይ የሆነ ፓርት ላይ ቁጭ ብሎ አልተመለሰልኝ ዋይ ለማለት ነው። እሺ ሶሲ ገብተሻል? ሶሲ ገብታል ወይም ደግሞ ሴት ነኝ። እሺ ሶሲ ሴት ናት።
ሰላም ናችሁ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እኔ ኦርቶዶክስ ነኝና ይሰማላ? ይሰማል። ሶሲ ከትናንቱ ዲቤት በኋላ አሁን ኮሜንት ላይ አስልሙኝ ስላችሁ ነው አይደል ያስገባችሁኝ? አይ እኔ ልትወያይ መስሎ ነው ያስከት ወይ ጥያቄ ልትጠይቂ ወይ ደግሞ ጥያቄ ልትጠይቂ ነው። እኔ ማውቀው ነው። ኦኬ አይ ለመስለም ነበረና ከትናንት ጀምሮ ያንን ዲቤት ካዩ በኋላ ብዙ ኦርቶዶክሶች ወደ እስልምና እየተቀየሩ ነው መሰለኝ። ያስገቡሽ ከታች ያሉት ያስገቡሽ ምናልባት ለስለም ከአንድ ሰው ለስለም ካለ ቅድሚያ እንሰጠዋለን። የአንድ ነፍስ መዳን ነው ከምንም ነገር በላይ የሚያስጨንቀን አይደል? እንደዚህ ጊዜ የማቃጥለው ጉልበታችንን የምናቃጥለው አንድ ሰው ላኢላሃ ኢለላህ የሚለውን ነገር ተቀብሎ ሰልሞ የዘላለም ሕይወት እንዲያገኝ ነው የምንፈልገው። ከዚህ የበለጠ ምንም ነገር የለንም ማለት ሁሉ ነገር ቀሪ ነው። ገንዘብም ይጠፋል፣ ሁሉ ነገር ይጠፋል። ስለዚህ ከዛ አንፃር አንድ ሰው መስለም እፈልጋለሁ ካለ ከስር ኮሜንት ላይ ከተቀመጠ አድሚኖች ያንን ነገር አይተው ያስገቡታል። እኛ ግን ገስ ላይ ስናገኝሽ ተዋይ ነው ማለት የሆነ ነገር ላይ ሀሳብ ምሰጪ ስለመሰለው ነው እኔም አብሰለን እንጂ እኔ አላስገባሁሽም። ለምሳሌ የሆነ ሰው ነው ሊያስገባሽ የሚችለው። መስለም ከፈለሽ መስለም ትችያለሽ። ጥያቄ ካለሽ ደግሞ ጥያቄሽ ይስተናገዳል። የትኛውን የምትፈልጊው? ይሄ የመስለሙ ጉዳይ ነውና አሁን በትናንቱ ቤት መሰረት አንድ ሰው ከክርስትና ወደ እስልምና ይመጣል ብላችሁ አስባችሁ ነበረ? የኔ ጥያቄ ማለት ነው። እሱ እኔ የምጠይቃችሁ ጥያቄ ታውቃላችሁ፣ ከትናንትና ጀምሮ ብዙ ኦርቶዶክሶችን ወደ እስልምና ለወጥ ነው ይባላል እና የትናንቱ ዲቤት እንደው ከኦርቶዶክስ ወደ እስልምና የሚያስቀይር ነው ወይስ ደግሞ ከእስልምና ወደ ኦርቶዶክስ የማያስቀይር ነው? ምክንያቱም አንደኛ በስነ ምግባርና በግብረ ገብ ነበር ሲያወራ የነበረው እሱን ደግሞ አገር ያወቀውና ፀሐይ የሞቀውና ኦርቶዶክሶችም የመሰከሩት ነገር ነው። እኛ አይደለንም ያልነው። አብዛኛው ኮሜንት ሀገር የሞቀው ፀሐይ የሞቀው ኡስታዛችሁ ማለት ነው 2-3 ሰዓት ተጠርቶ 5:30 የመጣው ልመልስልሽ። አሁን ፐርሰናሊ ነው እየሄድሽ ያለሽው። ያልገባሽ ነገር ተረጋጋ። አንደኛ ብቻ አውረኝ፣ ተረጋግታችሁ አውሩኝ። አንደኛ ሲስተሙ መሰለኝ ጥሪ ያደረገው አካል ቆይ አብዱልከሪም ሰጣለሁ እድሉን አንድ ሰከንድ ብቻ። ጥሪ ያደረገው አካል ነው መምጣት ያለበት። ኮሆስት ሲባል አንድ ለምሳሌ አሁን እኔ ጥሪ ያደረግሽልኝ አንቺ ጥሪ ያደረግሽልኝ መዋየት እፈልጋለሁ አልሽኝ። ውይይቱን ተቀብያለሁ አልኩኝ። ከዛ በኋላ ባዶ ቤት አደርግና ጠብቅሻለሁ ሪኩዌስት እንድትልኪ ማለት ነው። እና ሁለቱም ከዚህ በፊት በኮሆስት ተወያይተው ላያውቁ ይችላሉ። በኮሆስት ውይይት አድርገው ላያውቁ ይችላሉ። እኔ እፎይ በኮሆስት ሲወያይ አይቼው አላውቅም። ለመጀመሪያ ጊዜ ነው። ኡስታዙንም ለመጀመሪያ ጊዜ ነው ያየሁት። እንደዚህ ምንድነው ሬጉላር የሆነ ዲቤት ማለት ነው። ሁለቱም እየተጠባበቁ ነበረ። መጨረሻ ላይ ምንድነው ያደረገው? ዮኒ ማኛ አይ በቃ እኔ ጋር ይምጡና እኔ ያገናኛቸውና እወጣለሁ አለ። አገናኛቸውና ወጣ፣ ተወያዩ፣ አለቀ። አንዳንድ ጊዜ ቴክኖሎጂንም ላያውቁት ይችላሉ። በዚህ ዋናው ነገር መጨረሻ ላይ መወያየቱ ነው። እኔ ደግሞ አንድ ነገር ልናገር፣ ተረጋግተህ ትሰማኛለህ? ኦኬ፣ ከአብዱልከሪም አናግራት እስቲ። አብዱልከሪም ሀሳብ ስለነበረው እሱ ይቀጥል። ኦኬ፣ አይደለም አሁን አንተ ተናገርክ አይደለ? እኔ እናገርና አብዱልከሪም የምትለው ደግሞ ቀጥሎ ይናገራል። ለሰው አንድ አዳምጪው። ሌላ ነገር ላወር ሳይሆን አሁን ያ ለኛ ወደ እስልምና የሚወጡ ሰዎች አዲስ አይደሉም። በቃ በየቀኑ በየጊዜው ነው ሰዎች ወደ እስልምና የሚገቡት እንጂ ትላንትና የሆነ ሀፕን ያደረገ በየጊዜው ነው ያለው። አሁን ይሄ አሳሳቢ ምሳሌ አሁን ለአንቺ እንደውም በቀለል አድርጌ አሁን ወደ እንትኑ ላስጠጋሽ ነው። በቃ ከዚህ ሀሳብ እንድትወጪ ወደ እንትኑ ላስጠጋሽ እና ምንድነው የምታደርጊው? ለምሳሌ እዚህ ላይ አሁን ትልቅ ኡስታዝ ወጣች። መታገሳት አይችሉም እኮ እነሱ እንደዚህ ተረጋግተው ማውራት ምናምን ነገር አይችሉም። የሆነ መንጫጫት ምናምን ነገር ነው እንትን የሚሉት። ማዳመጥም አይችሉም። ራሱ ኖርማል ትልቅ እንትን ነው። ትልቅ መሰረታዊ ችግር ነው በነገራችን ላይ ተረጋግተው ማዳመጥ እና ከዛ አንፃር ነው። ቀጥል፣ ሀሳብን ጠቅልለው ሀቢቢ። አይ እዚህ ያሉ ሰዎች እኔ ማለላት ያሰብኩት የነበረው ሊትራሊ እዚህ አሁን አዲስ ሰው ሰልመዋል ምናምን ግራ የገባችሁ ሰዎች ካላችሁ ይኸው ግቡ። ኡስታዛውን ለምሳሌ ወደ እስልምና ረጅም ጊዜ እንግዲህ አጥንቶ እንትን ነው ገብጥ ሞግቱ ሲገቡና ምንድነው ከክርስትና እንድትወጣ ያደረገ ብላችሁ ኡስታዝን መጠየቅ ትችላላችሁ። ለምሳሌ
አሁን በቀላሉ እንደዛ ብላ ብትጠይቅ አሪፍ ነበር። ምንድነው ከክርስትና እንድትወጣ ያደረገ? ለምሳሌ ቀላል ነገር ማለት ነው። ያው ፊት ለፊት ማየት ትችላላችሁ። ቀጥታ ምንድነው ያስወጣ ብላችሁ ኡስታዝን ጠይቁት። ከዛ በኋላ እስቲ ምን መልስ ካላችሁ ደግሞ ትመለሳላችሁ። ታዲያ ቀላል መንገድ እኮ ነው። ሰው የሚሰልም ሰው ግራ እንዴት ነው የሚሰልመው ወደ እስልምና ምናምን ካላችሁ እዚህ ጋር መጠየቅ እኮ ነው። እዚህ ፊት ለፊት ላይ አለ ትልቁ ያብራራላችኋል። በትኖ ምንድነው ያስወጣው ምንድነው ችግሩ የሚለውን ነገር ያው ጠይቁት። መጨናነቅ አያስፈልግም። ዳዊት ሲሳይ ገብተሃል? አዎ ገብቻለሁ። ዳዊት አንተ ገብተሃል? ዳዊት አዎ ገብቻለሁ። ይሰማል? እሺ ከየት ቤተ እምነት ነው ዳዊት? ይሰማል? ኦርቶዶክስ ነኝ። እሺ ኡስታዝ ታወራለህ? ችግር የለውም። እሺ ይሰማል? ዳዊት ይሰማል? ኢየሱስ አምላክ ነው ብለህ ነው የምታምነው? ኢየሱስ ሰው ሲሆን አምላክ ሲሆን ሰው ነው ብዬ ነው የማምነው። ኢየሱስ እንደዛ ብሎ አስተምሯል? ኢየሱስ ያው በተለያዩ ቦታዎች የተለያዩ ነገሮችን ተናግሯል። እኔን ያየ አብን አየ ብሎ አምላክነቱን ሲናገር ሰውነቱን ደግሞ ሞቶ ተናግሮታል ማለት ነው። ሞቶ ሲሞት ሰው ነው ብቻ ሳይሆን አምላክ ነኝ ያለበት ካለ አሳየን መጀመሪያ እስቲ። አምላክ ነኝ ምናምን የሚለውን ነገር ይሄን ቲዮሎጂ ከሱ እና ማግኘት እንችላለን። ለምሳሌ የአንተ አረዳድ ነው አሁን እዛ ላይ የምታመጣቸውን ጥቅሶች አምጣቸውና እዚህ ቴክስቱ በራሱ ጽፉ እንደዛ ነው የሚለው ወይስ አንተ ወደዛ አጠጋግተው ነው የሚለውን ነገር እናይክ። መጀመሪያ ግን በቀጥታ አለው ኢየሱስ ባልነገርኳቸው ኖሮ ኃጢአት ባልሆነባቸው ነበር ብሎ ተናግሬያለሁ እያለ ነው እንግዲህ። ስለዚህ ከተናገረ እናገኛለን ንግግሩ ላይ መጥቼስ ባልነገርኳቸው ኃጢአት ባልሆነባቸው ነበር፣ አሁን ምንም ምክንያት የላቸውም ማለት እዚህ መጥቶ እንግዲህ እያንዳንዱን ተናግሬያለሁ እያለ ነው። ግን ያ አንብቤያለሁ ጠቅላላ በአንድም ጊዜ እኔ ፈጣሪያችሁ ነኝ አምላካችሁ ነኝ ሰው ሰውን አምላክ ሰውን ሰው አንተ ያልከን ነገር ምናምን አስተምሮ አያውቅም ጠቅላላ። እዚህ ከየት ያገኛል? እሺ ስለ ጌታችን ኢየሱስ ክርስቶስ አምላክ ነኝ ብሎ ቀጥታ የተናገረበት ቦታ ላይኖር ይችላል። ነገር ግን እኔን ያየ አብን አየ ብሎ ብዙ ሲናገር ሰምተነዋል። በዛ ላይ ደግሞ የትኛውም ሰው ቢሞት እንኳን ተመልሶ መነሳት በራሱ ስልጣን አይቻለውም እኮ አባስነስ እሱ ላይ ይመጣበታል። መጀመሪያ ሞቶ መነሳቱ ላይ ነው ብቻ ድምዳሜ ወይ አላስተማረም ካልክ በኋላ አክሽኑ ላይ መጣት ይችላል። ግን መጀመሪያ እኔን ያየ አብን አይቷል የሚለው እንዴት አዘዋዝሮ ነው አምላክ ነኝ የሚለው ይሄ ንግግር? ለምሳሌ ዮሐንስ ወንጌል ምዕራፍ 14 ላይ ነው ያለው የጠቀስከው። የትኛው እንዴት ሆኖ ነው አምላክነትን የሚያሳየው? ይሄ ስለ እኔን ያየ አብን አየ ሲል ያው መመሳሰላቸውን ወይም አንድ መሆናቸውን ይገልጻል። እኔ አብን እያለ ነው እዛ ላይ እኔ አብን እያለ ነው እዛ ላይ እኔና አብ አንድ ነን እንደማለት ነው። እሱ ሌላ ጥቅስ ነው። ቆይ ዮሐንስ ወንጌል ምዕራፍ 14 ላይ ነው ያለው። አሁን አንተ ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ ነው ያለው። ኢየሱስ እኔን ያየ አብን አይቷል ሲል እዛው ላይ እኮ መልእክት በማስተላለፍ ደረጃ እንደሆነ እዛው ኢየሱስ አብራርቶታል። አሁን አንተ ሳትናገር አብራርቶታል። ምክንያቱም ምን አለ? በመጀመሪያ ጭራሽ አብን እንዳላዩ ተናግሯል። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኝ አብ ስለኔ መስክሯል፣ ድምጹን ከቶ አልሰማችሁትም፣ መልኩንም አላያችሁትም ብሏቸዋል። ገና እዛው ዮሐንስ ወንጌል ምዕራፍ 14 ላይ ራሱ እኔ የምሄደው ወደ አብ ነው የምሄደው እያላቸው እኮ ነው። እዚህ ኦብቪየስሊ እንዳላዩ ተነግሯቸዋል። ድምጹንም ሰምተው እንዳል ግን እኔን ያየ አብን አይቷል ማለት ነው። ኢየሱስን ካየው አብን አይታል በመልእክት ደረጃ ነው። እዛው ቁጥር 10 ላይ እኔ የምናገረውን ንግግር ከራሴ አልናገረውም ብሎ ነው ያን የተናገረበት ንግግር ያብራራል። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል እያለ ይናገራል። ያ ማለት ይሄን እንደዚህ አይነት ንግግሮችን እያገኘ የደባለቀ ነው የምትረዳው ማለት ነው። ይሄ ደግሞ የተሳሳተ አረዳድ ነው። ገባ? ለያዝከው ቲዮሎጂ ሰበብ እየፈለክ እንደሆነ ነው የሚያሳየው። ከአውድ እያሳየን ሳይሆን አእምሮ ላይ ለያዝከው ኢየሱስ ውስጥ ላይ እየፈለክለት ነው። አሁን አንተ አእምሮ ላይ አምላክ ነው ብለህ ይዛል። ለዛ ላይ አሁን እየታገልክ ነው እንጂ እዛው ቁጥር 10 ላይ ኢቭን አላየኸውም። እዛው ትንሽ ዝቅ ብሎ ብታየው በቃ ኢየሱስ አብራርቷል ለምን እንደዛ እንዳለ። ከራሴ ስለማልናገረው ነው። ለምሳሌ ሁሱ ብለኔ ቢነግረኝ የሆነ ነገር አንተ ዳዊት ደግሞ እኔን ብትጠይቀኝ በቃ እኔን ካየው ሁሱን አይተሃል፣ ምክንያቱም እኔ ከራሴ እኮ አይደለም የምናገረው እሱ ያለኝን ነው የምነግርህ ብለህ እንደዛ ነው አውዱ ቀጥታ የሚናገረው እኮ ስለ
ያው ኢየሱስ ክርስቶስ አምላክ አይደለም እንኳን ብትል እኔ አምላክ አይደለሁም ያለባቸውን ቦታዎች ልታሳይ እንችላለን እንዴ? እኮ የሆነ ነገር እኮ ሪጀክት የምታደርገው እኮ ያ ነገር ሲመጣብህ ነው። ለምሳሌ እኔ አሁን አምላክ አይደለሁም ብዬ አላውቅም። ምክንያቱም ከመነሻው ይሄ ዲስከሽ ኩዌስችን ራሱ አይደለም። ሲቀጥል ደግሞ በርደን ኦፍ ፕሩፍ ያለው አንድ ሰው ላይ የሚያምነው ሰው ላይ ነው በርደኑ ያለው ኃላፊነት ማለት ነው። አንተ የሆነ ነገር ስታምን አይደለሁም ስላለ ለምሳሌ ኢየሱስ እባብ አይደለሁም ብሎ ካላለ እባብ ሊሆንልህ ነው? አይደለም። እባብ ነው ኢየሱስ ያለ ሰው ነው ማስረጃ የሚያመጣው። ካላለ እባብ ሊሆንልህ ነው? አይደለም። እባብ ነው ኢየሱስ ያለ ሰው ነው ማስረጃ የሚያመጣው። ካላለ እባብ ሊሆንልህ ነው? አይደለም። እባብ ነው ኢየሱስ ያለ ሰው ነው ማስረጃ የሚያመጣው። ወረድ ገራከልኩት። እሺ ዳዊት ነኝ ማለት ያለበት እሱ ነው የሚያስተምረው። ገባ? አሁን ኢየሱስ ስለራሱ አንተውም የሆነ ነገር ስትጠየቅ የማረጋገጥ ኃላፊነት አለብህ ያንን ነገር ማለት ነው። ለምሳሌ አብርሃም ምንድነው ሰው ነው፣ እንደዚህ ምንድነው ሰው ነው። ያንን ነገር ያለውን ነገር የምንመለከተው እኛ በምንመለከተውና ያ አካል የተናገረውን ነገር ከተግባሩ ጋር አያይዘን ነው የምናምነው እንጂ የሆነ ነገር አይደለም ማለት አይጠበቅም። እኔ ለምሳሌ እንደዚህ አይደለም እያለቅ ግን ያ ነገር ፖፑላር ሆኖ ከተነሳ ለምሳሌ ሰዎች እኔን ማን ይሉኛል አለ ኢየሱስ። ሰው አምላክ ነው ይሉሃል አላሉትም? ሁላ ከነቢያት አንዱ ነው ይሉሃል፣ ማለትም ካለፉ ነቢያት አንዱ ነው ይሉሃል ምናምን፣ እንደዚህ ኤልያስ ነው ይሉሃል ምናምን አሉት። በቃ እዚህ ጋር ሊስት ላይ አልገባም። ለምሳሌ አምላክ ነው ይሉሃል። የዛኑ ሰዓት ያው ጴጥሮስ የመለሰለትን በምትመለከትበት ጊዜ አንተ ክርስቶስ ነህ ያው የእግዚአብሔር ልጅ ነህ ብሎታል። እና አንተ ክርስቶስ የሚለው ይቀድማል። አሁን ሁሉም አራቱ እኮ ስለ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው ማለት የሰው ልጅ ሰው ነው የሚሆነው፣ የእንስሳ ልጅም እንስሳ ነው የሚሆነው። አይቆ አይደለም። ስለዚህ ደግሞ ሊሆን የሚችለው አምላክ ነው ማለት ነው። አይ ልጅነት የሚለው በመጽሐፍ ቅዱስ ይለያያል። እሺ ዳዊት፣ ለምሳሌ ልጅ የሚባለው ነገር ለምሳሌ በመጽሐፍ ቅዱስ አንድ ሰው መልካም ተግባራትን የሚያደርግ ከሆነ እንኳን ልጅ ሊሆን ይችላል። ከተግባር አንጻር ሊመጣ ይችላል፣ ወይም ደግሞ ከምሰራው ስራ አንጻር። ለምሳሌ መጥፎ ስራ የምሰራ ከሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስን ሊገሉ ስለሚፈልጉ ልትገሉኝ ትፈልጋላችሁ፣ አብርሃም እንደዚህ ያላደረገም አለና እናንተ የአባታችሁን ስራ ታደርጋላችኋል። ከዛ የአባታቸው ያላቸው ምንድነው? የዲያብሎስ ነው። ገባ? አሁን የዲያብሎስ ልጆች ተባሉ ማለት የባህሪ ልጆቹ ናቸው ማለት አይደለም። ተግባር የልጅነት ያስብላል። ማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የሚያስታርቁ የአምላክ ልጆች ናቸው ይላል። እንዲሁም መንፈስ የሚቀበሉ የአምላክ ልጆች ይባላሉ። ኢየሱስ ደግሞ መንፈስ ስለተቀበለ የአምላክ ልጅ ሊባል ይችላል። ምንም አዲስ ነገር የለውም። ማንም የአምላክ ልጅ ይባላል፣ የእግዚአብሔር ልጅ ይባላል መጽሐፍ ቅዱስ ላይ። ኢቭን አባት ከሌለ ራሱ የእግዚአብሔር ልጅ ትባል ይችላል። አዳም የእግዚአብሔር ልጅ ተብሏል ሉቃስ ወንጌል ምዕራፍ 3 ላይ። ስለዚህ ይሄ ምንም አዲስ ነገር ኢየሱስ በሁሉ መሆን ይችላል። ኢቭን አባት ስላለ የእግዚአብሔር ልጅ ሊባል ይችላል። መንፈስ ስለተቀበለ የእግዚአብሔር ልጅ መባል ይችላል። ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ የአምላክ ልጆች ናቸው ስለሚል ማለት ነው። እዚህ ይሄ አዲስ ነገር አይደለም ነው። እዛው አንተ እንደውም አስመረ መያዝ የነበረብህ አንተ ክርስቶስ ነህ አሉት። ክርስቶስ ማለት እኮ ይሄ ክርስቶስ መባል ብቻውን በቂ እኮ ነው። አምላክ ልትሆን አትችልም። አንዴ ክርስቶስ አንተ ከሆንክ አምላክ አይደለም። ምክንያቱም ክርስቶስ ማለት አኖይንት የተደረገ የተቀባ ማለት ነው፣ የተመረጠ ማለት ነው። እዚህ ይሄ ማለት አምላክ ነው መራጩ። ገባ? በዘዳግም ምዕራፍ 45 ላይ እንዲሁም ደግሞ ዕብራውያን ምዕራፍ 1 ላይ ከዛ አያይዛችሁ ስለምትጠቀሙት ጽድቅን ወደድክ ዓመፅንም ጠላህ፣ ስለዚህ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ቀባ ይላል። አምላክ ነው የቀባው። በቀባዋቸው በነቢያት ምናምን እያለ ይናገራል። በቀባዋቸው እንትን አትበሉ እያለ ይናገራል። ስለዚህ አምላክ ነው የሚመርጥ። ቀቢ ያለ እኮ አምላክ ነው ቀቢው። አንተ የተቀባህ ነህ ከተባልክ በቃ አምላክ አይደለም ባጭሩ ማለት ነው። እንዴት ነው ክርስቶስን የምታመልከው አንተ አምላክ ክርስቶስ አድራጊው እያለ? በዲፎልት እኮ አንድ አካል ክርስቶስ ከሆነ አምላክ አይደለም። ሊትራሊ ምንም ዲስከሽኑ ላይ አያስፈልገው። አሁን አንድ ዳዊት መጣ አንተ እኔ ክርስቶስ ነኝ ብትለኝ ጨረስኩ በቃ። ሌላ ምንም አረፍተ ነገር ሳትናገር ለምሳሌ የሆነ ነገር ይሄ የተቀባ ነው ብለኸኝ ቀቢ እንዳለ እንዴት ነው የሚጠፋኝ ጭንቅላቴ ላይ? ክርስቶስ ማለት ቀጥተኛ ትርጉሙ የተቀባ ማለት ነው። የተቀባ ማለት ነው። ኦርቶዶክስ ኮንክ ለምሳሌ እንደውም ካሜራ ከፍቼ እንትን ላሳየክ። የኢትዮጵያ መጽሐፍ ቅዱስ ማህበር እንትን መዝገበ ቃላት አላችሁ እኮ እናንተ ጎበዝ ናችሁ። መዝገበ ቃላት የኢትዮጵያ ኦርቶዶክስ አይደለ ዳዊት? የተቀባ ማለት እንደሆነ ያስቀምጣል። እንደውም ከፈለክ ማለት የኔ ጀነራል እውቀት ነው አክቹአሊ፣ ግን ምናልባት በእንትን ደረጃ በመረጃ ደረጃ ከፈለክ ልፈልገው መሲ ወይም ክርስቶስ የሚለው የተቀባ ማለት ነው። የታለ ቆይ አንድ የተቀባ ማለት ነው። ገብቷል። የተቀባ ነገር ደግሞ በቃ ኦልሬዲ እኮ ቀቢ አለ። ተረዳኝ? ሰላም አለይኩም ከሪም እኔ ጋር አለ ለተከደ እሺ ከመት ነው። እንደውም የሉቃስ ወንጌል እኮ አለ አክቹአሊ፣ ግን ቀጥታ እንተ ክፈትልኝ
አተልቁት እንዴት አድርጌ ላተልቅ? ይኸውና መዝገበ ቃሉ ያው እንትን ብሏል። አቁሞ ፖዝ አድርገው አስጠጋልኝ መሲህ ይላል። አንብብልን አንተ። ካሜራው አይታይም ትንሽ። ኦኬ አይታይም። ይኸው መሲህ በዕብራይስጥ የተቀባ ማለት ነው ይላል። ክርስቶስ ከሚለው የግሪኩ ቃል ጋራ አንድ ነው ይላል። ይኸው እንደው ጀዛከላሁ ኸይር። እንደው ይሄኛውን ደግሞ በእንትኑ እናድርገው። ጴጥሮስ የመለሰለት እንደው እንትና ሲያስተካክል ምን አለ? እንትን ትልቁ ላይ አድርጉና ምንድነው እንትን ክፈትልኝ ይብን ቃፍ ይሄ እንትን ሉቃስ ወንጌል ምዕራፍ 9 ቁጥር 20 ሉቃስ 9 ክፈትልኝ